እስካሁን ድረስ ጠዋሳው እጄ ላይ አለ። ይወት ለመናገር እንደዚህ መስማር ሁሉ ይቀደኝ ነበረ ማለት ነው። እንደዚህ ዶሮ ሳጥን ምናምን በጀርባ 5 ነው። የዛሬ ወር ነበር ቤት ፍለጋ የዋልነው ማለት ነው። ወደ ቀብሯ ሄዳለች። ሰላም ሰላም ውድ ቤተሰቦቼ በመላው ዓለም ላይ የምትኖሩ ሰላማችሁ በዝት ይበልልኝ። እንዲሁም ለኦርቶዶክስ እምነት ተከታዮች በሙሉ እንኳን ለሆሳዕና በዓል በሰላም አደረሳችሁ። ዛሬ ወሰና ነው ሲያለው ትላላችሁ። ደስ ብሎኛል። ከረጅም ዓመት በኋላ ሆሳዕና በአገሬ ላይ እንደዚህ ማሳለፍ ያለውኝ እግዚአብሔር ይመስገን። እዚህ ላይ ላደረስ ለዚህ ቀን ለዚህ ሰዓት ለዚህ ሰከንድ ያደረሰን አምላክ ምስጋና ለሱ ይገባዋል። ብዙዎቻችሁ ቤቲ እንዴት ሆንሽ፣ ቤቲ ቤቱን አገኘሽ ወይ፣ እንዴት ሆንሽ ነው እያላችሁ ነበረ። ስላልተመቸኝም መልስ አልሰጣችሁ ነበር። ዛሬ ምን ሰጣችሁ ነው? ያው ቤት ከቀየርኩ ዛሬ 1 ወር ሞልቶኛል። የዛሬ 1 ወር በፊት የነበረውን እንዴት እንደነበረ ውሎዬ እንዴት እንዳሳለፍኩት በትንሹ ቀርጸፍ እያደረኩኝ አሳያችኋለሁ። ሁላችሁንም በጣም ነው የማመሰግነው። በዚህ አጋጣሚ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ከዛ በመጀመሪያ ከቤት ወጣሁኝ። ጠዋት ላይ እየወጣሁ ነበር፣ ጓደኛዬ ደውላለች። ከእሷ ጋር ልሄድ እየወጣሁ ነበር። ከዛ ለምን እንደማስታወሻ እንዲሆንሽ የግቢሽን የነበርሽበትን ቤት አናሳያቸውም ተዋዋል አሉኝ እና ያው እንደምታዩት ተመልሼ ይህ አሁን የማሳያችሁ በፊት ሽንት ቤት የሚሄድበት መንገድ ወይም ደግሞ ቆሻሻ የምደፋበት ነበር። በጣም ከባድ ነበር የሆነት ለመናገር ማለት ነው። ምክንያቱም ባልዲ ይዤ ሲሄድ የአጥሩ ምስማር እኔን ይቆርጠኝ ነበረ። እስካሁን ድረስ ጠዋሳው እጄ ላይ አለ። ይወት ለመናገር እንደዚህ ምስማር ሁሉ ይቀደኝ ነበረ ማለት ነው። ግን እሱንም ተቋቁሜ መስራት ስለምፈልግ ዝም ብዬ እየሰራው ነበረ። ግን አልሆነም። በቃ ለምክንያትና ለበጎ ነው ብዬ ብዙ እንትን ብያለሁ ማለት ነው። ይሄ በቃ እነዚህ ምስማሮች በጣም ያስቸግሩኝ ነበር። ቆሻሻ እንደዚህ ዶሮ ሳጥን ምናምን በጀርባ በኩል ወስጄ ነበር የምደፋው እና በዛን ሰዓት ማለት ነው በጣም ነበር የሚያስቸግረኝ ቻሌንጅ የሚያደርገኝ ማለት ነው። ግን ስለ ሁሉም ነገር እግዚአብሔር ይመስገን። ከዛ ከግቢ ወጣሁኝ። እንደምታዩት ሰፈሩ ይሄን ይመስል ነበር የነበርኩበት ሰፈር። ግን የሆነ ሰፈሩ በጣም አሪፍ ሰፈር ነበር። ዝም ያለ ነበር። ከማንም ጋር አትነካኩም። በቃ ራስን ችዬ ነበር እና ለእኔ እንደ ስራ ለምስራ ቦታ በጣም ተመችቶኝ ነበረ። ምክንያቱም ጠባብ ቢሆንም ብዙ ቻለንጅ ያሉት ቦታ አድካሚ ቦታ ቢሆንም ግን በቃ ከሰው ጋር ስለማልነካካ ምንም እንትን ስለማልን ለእኔ አሪፍ ነበረ። ጠባብ ቢሆንም ማለት ነው። ግን አልሆነም። ከዛ ጓደኛዬን አገኘኋት። ይኸው እግዚአብሔር ይስጣት ልጆቿን ስራዋን ትታ ነው ከኔ ጋር ከጠዋት እስከ ማታ ድረስ አብራ። ይሄ 2ኛ ቀናችን ነበር ይወት ለመናገር እዚህ ጋር 2ኛ ቀናችን ነበረ ቤት ፍለጋ የነበር ነው ማለት ነው። በቃ ያልዞርንበት ደላላ በደወለ ሰፈር ሁሉ እየዞርን እየፈለግን ነበር። እዚህ ቦታ ስንባል እዛ እንሄዳለን፣ እዚህ ጋር አለ ስንባል እዚህ ጋር እንሄዳለን ማለት ነው። በትክክል ከዚች ጓደኛዬ ጋር ዛሬ 2ኛ ቀኔ ነው። ከመጀመሪያ ቀን ቪዲዮውን የለቀቁ ቀን ጠዋቱን ደውላ አንዲት መልካም ሴት የመልካምነቷን ጥግ ያሳየችኝ እሷን አብሬ ይዣት መጥቼ በቪዲዮ አብረናታለን። የመልካምነቷን ጥግ ብዙዎቻችሁ ታውቋታላችሁ። ከገርንግ ነው የምትሰራ፣ አገልግል ነው የምትሰራ፣ በጣም ታዋቂ ናት። ግን የመልካምነቷን ጥግ ያሳየች ሴት በቃ ስራዋን ትታ መስዋዕትነት አድርጋ መውደቅ ምን ማለት እንደሆነ መነሳት ምን ማለት እንደሆነ የራሷን መስሪያ ቤት ወስዳ እስከ ማሳየት ደረጃ ደርሳ በደንብ ያሳየች ሴት ነበረች ማለት ነው። ስራዋን ትታ ከኔ ጋር ጠዋቱን ደውላ ቪዲዮን አይታ በጠዋት ደውላ እንዳውም እኔ የሆነ ስራ ላይ ጨርሼ እመጣለሁ ምናምን ብዬ ጠብቃኝ እስከምጨርስ ድረስ ከዛ አብራኝ ስታፋልገኝ ከቤቷ ድረስ ወስዳ ከስራ ቦታ ድረስ ወስዳ ስራ ማለት ማለት እንደሆነ መውደቅ መነሳት ምን ማለት እንደሆነ ያስተማረችን እንድበረታ ተስፋ በቆረጥኩበት ሰዓት እንድበረታ ያረገችኝ መልካም ሴት ብዙዎቻችሁ ታውቋታላችሁ። ሶሻል ሚዲያ ተጠቃሚ ናት። ኬከሪንግ ሰራተኛ ነው የምትሰራው። ብዙዎቻችሁ በጣም ታውቋታላችሁ። በጣም ታዋቂ ናት። እኔ እንጃ የእውነት ለመናገር ስደውል እራሱን ያላወኳትም ደውላ ምናምን ምክንያቱም የማውቀው ሌላ ስሟን ነው። ስደውልልኝ ሌላ ስም ነበር የነገረችኝ እና ደውላ አውርታኝ ምናምን በቃ እኔ ሌላ ሰው ነው እንጂ እሷን እንደማገኝ አንቺ ነሽ እንዴ ነው ያልኳት። እዛ ሳገኛት እና ዋነስብሽ ነገርሽ የለኩ ነው አንቺ አላስተዋልኩሽም ምናምን ነገር አልኳት። አዎ በወቅቱ በጣም ተናድጄ ነበር። በጣም ተስፋ ቆርጬ ነበር። በቃ ማለት ሁሉም ነገር አስጠልቶኝ ነበር። ማለት ያሉት ነገሮች ቤቱን እንዳያችሁት ግቢው መውጫ ውሃ የምደፋበት ምናምን ከባድ ነበረ። ግን
በዛ ማለት እንደዛ እንኳን ሆኖ ችየው እየኖርኩኝ ማለት ነው። ማለት እናንተ የምታዩት እዚህ ጋር ተዘጋጅቶ የቀረበውን ነገር ነው እንጂ ያው ከኋላ ያለው ቻለንጅ ማንም አየውም እና ከባድ ነበረ። ሆኖም ግን እሷን አላወኳትም ነበር እና በጣም ነበር የገረመኝ። በጣም ነበረ ማለት እንጃ ጭንቀቴ ሁሉ ነው ያቀለለችው። ድካሜን ሁሉ አቅላው ነበረ በቀኑ ማለት ነው። እና እግዚአብሔር ይስጣት። ግን ማን እንደሆነች ምን እንደሆነች እራሷን ይዤ ቀርቤ አብሬ በሚቀጥለው ቪዲዮ አሳያችኋለሁ፣ አስታውቃችኋለሁ። ማስታወቅ አይደለም ብዙዎቻችሁ ታውቋታላችሁ። እኔ ግን በእናንተ ፊት አመሰግናታለሁ እንጂ ብዙዎቻችሁ በደንብ የምታውቋት ሴት ናት። በቃ የመልካምነቷን ተካ ሳይታኛለሽ። ሌላው ደግሞ ውጭ ሀገር ሆኖ ከመጀመሪያ ኢትዮጵያ ከገባሁበት ሰዓት ጀምሮ እስካሁን እስካለሁበት ደረጃ ድረስ አይዞሽ በርቺ፣ ትልቅ ቦታ ስደርሽ ነው ማየት የምፈልገው እያለ በሀሳብ በተለያየ ነገር የሚያግዘኝ በጣም የሚያበረታታኝ የተለያዩ ማለት በጣም ተስፋ በቆረጥኩበት ሰዓት በጣም በከፋይ ሰዓት የተለያዩ ቪዲዮዎችን በመላክ የተለያዩ ነገሮችን እኔ ሊያበረታኝ የሚችል ነገሮችን እየላከ በተለያየ ሀሳቦች ከጎኔ ያለ ወንድም አለኝ። ማለት ስሙንም መጥቀስ አልፈልግም። ከዚህ በፊት አንድ ጊዜ እንደዚህ ነዳይን አብልቶ በዛ ሰዓት ቪዲዮ ሰርች ነበረ። እንደመጣው የመጀመሪያ ስራዬ ነዳይ እንዳበላለት እሱ ነበር ያሸዘኝ ውጭ ሀገር ሆኖ እና እስካሁን ድረስ አይዞሽ በርቺ እያለ ከጎኔ ያለ ወንድም አለ ውጭ ሀገር ባለበት። እግዚአብሔር አምላክ ባለበት ይጠብቀው። አላውቀውም፣ የእውነት ለመናገር አላውቀውም። ግን አንዳንዴ በህይወታችሁ የሆነ ሰው ሲበድላችሁ የሆነ መልካም ሰው እግዚአብሔር ይልክላችኋል እና እሱም አለ። በመቀጠል አውራኝ ሳትለይ ከመጀመሪያው ቤት ፍለጋ እስካሁን ድረስ አብራኝ ያለች የመጀመሪያው ቤት ላይም አሁንም አብራኝ ልጆቿን ስራዋን እየተወች አብራኝ የምትመጣው አብራኝ የምትንከራተተው አብራኝ ፀሐይ የምትቀጠቀጠው ጓደኛዬ አለች። ዛሬ እሷን ላገኝ እየሄድኩ ነው። ዛሬ 3ኛ ቀናችን ነው። ትናንትም አብረን ስንፈልግ ነው የዋል ነው። ዛሬ እንግዲህ የመጨረሻ ቀናችን እንዲሆን መልካም ምኞቴ ነው። እኔ ራሴ ማለት ነው። አገኘዋት። ይኸው ልቅሶ ቤት ልትሄድ ጥቁር ሻርፕ በእጇ ይዛለች። ቀብር ትሄዳለች። ቀብር ከመሄዷ በፊት ግን መታ ቤቱ መፈለግ ነበረባት። ይርጉ አገልግል ወይም ይርጉ ከኬሪንግ ትባላለች። ልጆቿን ስራዋን ጥላ ነው ኔጋ ጀግና ሴት ናት። 3 ልጆቿን ብቻዋን እያሳደገች ስራዋን እየሰራች በጣም ልጆቿን የምታሳድግ ጀግና ሴት ናት። እንዲህ ነው ማለት አልችልም፣ ግን በተለያዩ ሀሳብ በማላቃቸው ነገሮች ራሱ እዚህ ሀገር ስመጣ ታውቃላችሁ ብዙ ነገር ግራ ያጋባል እና ይሄ እንደዚህ ነው ይሄ እንደዚህ ነው የማላቃቸውን ነገሮች ሁሉ እያሳየችኝ እዚህ አድርሳኛለች እና እግዚአብሔር ይስጣት። ማለት ከጎኔ ሆና ይሄ እንደዚህ ነው ይሄ እንደዚህ ነው እኔ እዚህ ጋር ደከመኝ ያለጠኝ እያልኩ ነው። እሷ ግን ምንም ድካሟ እንትን አላላትም ማለት ነው። እዚህ ጋር ደላላ ነው በነገራችን ላይ ደላላ በተለያየ ስልክ ይደወል ነበረ። እዚህ ነይ ይሉናል፣ እንሄዳለን። እዛም በቃ ብቻ ድካም ነው። የሆነ ቦታ ላይ እዚህ ጋማ በቃ የሆነ በረሃ ሀገር ነው የሄድነው። ከአዲስ አበባ ወጥቻለሁ ማለት ስላላችሁ እዚህ ጋር የእውነት አዲስ አበባ ወጥተን ነበረ ማለት ነው። እዚህ ጋር ደግሞ ደረስን። ያው በር ጋር ደርሰን ነበረ። በሩን ቁልፉን የያዘው ሰው ጠፋ። እዚህ ጋር ጠዋት 4 ሰዓት ምናምን አካባቢ ነው ነበረ ማለት ነው። እኔ በቃ ደክም ያለው የሆነ ለመናገር ደክም ያለው ማለት ይሄ 3ኛ ቀን ነበረ። ስራ እየሰራሁ ነበረ እና ያው በጣም አሰልች ነበረ ማለት ቻሌንጁ እዚህ ጋር ቆሟል ማለት አይደለም፣ ወይም ደግሞ ችግሩ እዚህ ጋር ቆሟል በቃ ችግር ጨርሻለሁ ማለት አይደለም። ከዚህ የባሰ ከዚህ የከፋም ችግር ሊያጋጥመኝ እንደሚችል አውቃለሁ። ግን በቃ ፈተና በመጡ ቁጥር ፈተናዎችን እንዴት መቋቋም እንዳለብኝ ነው የተማርኩት። እንጃ ማለት እዚህ ላይ የእውነት ለመናገር እንዴ ስደት ይሻለኝ ነበር ሁሉ ያልኩበት ደቂቃ ነበር። የእውነት ለመናገር እንዴ እዛው ስደት ይሻለኝ ነበር ሁሉ ብዬ ነበረ ማለት ነው። ምክንያቱም የሰው እኔ አላውቅም መናገር አልችልም። በጣም ብዙ መልካም ሰዎች አላቸው። የእውነት ለመናገር ቪዲዮን እንደለቀኩት እኔ በወቅቱ በጣም ግራ ስለተጋባሁ ነው ቪዲዮን የለቀኩት ማለት ነው። እና በጣም ብዙዎቻችሁ በሀሳብ ቤት እንደዚህ ነው ለምን እንደዚህ ያደረግሽ የምትወቅሱኝም ነበራችሁ። ደውላችሁ አይዞሽ የምትሉኝም እዚህ አካባቢ ቤት ልፈልግልሽ በጣም ብዙ ማለት የማላውቃቸው በጣም ብዙ የደወላችሁ ቤቱን ፈልግልሽ እንደዚህ እናድርግልሽ የምትሉኝ በጣም ብዙ ሰዎች ነበራችሁ። ግን ያው እግዚአብሔር የፈቀደው ነው የሚሆነው። ሁሉም
እኛ ባልነው ሳይሆን እግዚአብሔር ባለው ነው። በጣም ብዙ መልካም ሰዎችም አላችሁ፣ በጣም ብዙ እንትን ያላችሁም አላችሁ። ማለት ደውላችሁ ሁሉ የተሳደበው ሰው ሁሉ ነበረ። ለምን እንዴት እንደዚህ አይነት ስህተት ትሰሪያለሽ? አንቺ ምንድነው ከድሮ ስህተትሽ አትማሪም ወይ? ለምን እንደዚህ ያደረግሽ ሁሉ ያሉኝ ሰዎች ነበሩ። ግን እነሱም ለእኔ አስበው ነው ማለት በወቅቱ እንደዛ ሲሉኝ የከፋኝ ነበር። ግን በኋላ ላይ ሳስበው ግን አዎ ለእኔ አስበው ነው። የመጀመሪያው ስህተቴ ለምን ደገምኩት የሚለው አዎ ልክ ነበሩ ማለት ነው። ግን ሆኖም ግን እግዚአብሔር ይመስገን በሶስተኛ ቀኔ ቤቱን አገኘን ነው ማለት ነው። ቤቱን አገኘን እና ጓደኛዬም ወደ ቀብሯ ሄዳለች። የሶስተኛ ቀን ዛሬ 5 ነው። የዛሬ ወር ነበር ቤት ፍለጋ የዋልነው ማለት ነው። እና ጓደኛዬ ቀብር ነበራት። ቀብር ሰዓት ውስጥ የሚደርስ ነበረ እኔ ቤት ስፈልግ የነበረው እና እዚህ ጋር የመጨረሻ የተስፋ መቁረጥ ይታይብኝ ነበረ። ምክንያቱም ሁሉም ቦታው ማለት ነው ደላሎች ይደውላሉ። ስንሄድ ቁልፍ አናገኝም ነበረ። ስንሄድ ሰዎች አናገኝም። ስንሄድ ከቴሌግራም ሰራ ስላቸው አይፈልጉም ነበረ። ስራዬን ራሱ አይፈልጉትም ነበር። እንደዚህ ክስል ነው አይ እንደዚህ ቤታችን ይበላሻል ምናምን ይሉ ነበርና በቃ የመጨረሻ ተስፋ መቁረጥ ነበርና እሱ ሁሉ አልፎ ግን ይሄው የመጀመሪያ ቀን እዚህ ቤት የገባው ቀን ይሄን ስራ ነበር የሰራሁት ማለት ትችላላችሁ። እንደዚህ የሚያማምሩ ፒዛዎችን፣ ሚኒ ሳንድዊቾችን፣ ቺክኖች በቃ የውጭ ሀገር ምግቦች እንደዚህ የምታበል ምግቦችን እየሰራው እልካለሁኝ። ባላችሁበት ቦታ እልካለሁ ማለት ነው። ውጭ ሀገርም ሆናችሁ ለቤተሰቦቻችሁ የተለያየ ነገር ነዳይ ማብላት የምትፈልጉ ስልክ ቁጥሬን አስቀምጥላችኋለሁ። እየደወላችሁ ማለት ትችላላችሁ። መችብስ፣ ኮይቲ፣ ብሪያኒ የምትፈልጉትን የሩዝ ዘሮች እኔ የምሰራቸውን ምግብ ታውቃላችሁ። እንግዲህ ያገኘሁት ቤት እግዚአብሔር ይመስገን ቢያንስ ግቢው ሰፊ ነው። ግቢው ይህንን ይመስላል። አዎ ትንሽ የቤት ኪራዩ ይከብዳል የእውነት ለመናገር ግን በቃ ከሰው ካለመነካካት ብዬ ነው እናንተንም ተማምኜ እዚህ ግቢ ውስጥ ገብቻለሁ። እናንተ እያዘዛችሁኝ ሰርቼ እንደምከፍለው እርግጠኛ ሆኜ እዚህ ግቢ ውስጥ ገብቻለሁ እና በገባው በ15 ቀኔ ነው ምናምን እንደዚህ ዝናብ ዘነበልኝ እና እንዴት ደስ እንዳለኝ አትጠይቁኝ። የሆነች ለመናገር እንዴት ደስ እንዳለኝ አትጠይቁኝ። ምክንያቱም አረብ ሀገር ያለው ዝናብ ዘን በጣም ነበር የምወደው ማለት እንደዚህ መስራት ደስ ይለኛል ዝናብ ላይ ማለት ነው እና ግቢን እንደዚህ ፋ አርጌ አጠብኩኝ ማለት ነው። ይሄ ኢድ ነው የአረፋ ቀን መሰለኝ የዛን ቀን ነበረ ማለት ነው። የሙስሊሞች በዓል ቀን ነበር እና በቃ ሲሰራበት የሰነበተው እንደዚህ ጥብ በማድረግ በጣም ነበር ደስ ያለኝ ማለት ነው። እና ቤተሰቦች አሁን ያለሁበት እግዚአብሔር ይመስገን ግቢ ይህንን ይመስላል። ሰፊ ነው። ቢያንስ ለስራ ይመቸኛል ለእኔ ደስታዬ እዚህ ጋር በቃ ይናገራል። አባረኩ ነው ማለት ነው። እና ደስ ብሎ ቤተሰቦች እንደምታዩት ግቤን እንደዚህ ፏ አርጌ እያጠብኩ ነው። ደስ ብሎኛል በጣም እና ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። እንዲሁም እናንተን ብዬ እንደምታበረታቱኝ ከጎኔ እንደምትቆሙ ተስፋ አደርጋለሁ። በተቻላችሁ አቅም ቪዲዮን ላይክ ብታደርጉት፣ ሰብስክራይብ ብታደርጉት፣ ለተለያዩ ሰዎች እንዲደርስ ሸር ብታደርጉላችሁ ቪዲዮ የራሱ እኔን ያበረታታኛል። ዩቲዩቤን ቲክታኬን ከምታዩልኝ ዩቲዩቤን እየገባችሁ በደንብ ዩቲዩቤን እንዲታየልኝ ብታደርጉልኝ ዩቲዩቤ በደንብ ይጠቅመኛል ነው። ውድ ቤተሰቦቼ እስካሁን ድረስ ከጎኔ ናችሁ ያላችሁት፣ አሁንም ከጎኔ እንደማትለዩ ተስፋ አደርጋለሁ። በሙላው ዓለም ላይ የምትኖሩ ውድ ኢትዮጵያኖች ሰላማችሁ ብዝት ይበልልኝ ባላችሁበት።